ሰላም እንዴት ናችሁ? እናንተ ሆዴን አያችሁትኝ እንዴት እንደጠፋ? ያንንም ያህል ቦርጭ በዚህ ባጭር ጊዜ ውስጥ ይጠፋል ብዬ አላሰብኩም ነበር። የባለፈው የካሮት ሻት በጣም ነው የጠቀመኝ፣ እሱ ነው ያጠፋልኝ። ዛሬ ደግሞ ለዲቶክስ የሚሆናችሁን ጁስ ላሳያችሁ። የሚያስፈልጋችሁ ነገር ኩከምበር፣ ሴለሪ፣ ጂንጀር እና ሌመን ነው። እነዚህን አጥበን እንከትፍና መፍጫችን ውስጥ እናረጋለን። በጣም 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 ለብዙ ነገር ነው የሚጠቅመውና ከብዙዎቹ ትንሹ ልንገራችሁ። አንደኛ ነገር ኪሎአችንን ለማስተካከል በጣም ይጠቅመናል። ሁለተኛ ነገር ቆዳችን በጣም ያማረ ነው የሚሆነው። ሶስተኛ ነገር ሰውነታችን ውስጥ ያለው ቆሻሻ ጠቅላላ ነው የሚያስወግደው። አራተኛ ነገር የበሽታ የመከላከል አቅማችንን በጣም ነው የሚጨምረው እና ሞክሩትኝ። እኔ በጣም ወድጄዋለሁ። የምንፈልገውን ያህል ውሃን ጨምርና እንፈጫዋለን አንድ ላይ። የምንወስደው ጧት ከምግብ በፊት ቢሆን ይመረጣል እና የምትፈልጉ ሰዎች አጥልላችሁ፣ ማትፈልጉ ደግሞ እንደኔ እንደዚሁ ዝም ብላችሁ መጠጣት ትችላላችሁና ሞክሩትና ኮሜንት ላይ አስቀምጡልኝ። ከዚህ በፊት የሰራሁት የካሮት ሻት ደግሞ ቪዲዮ ላይ ገብታችሁ ይዩትኝ። ባይ